ሰላም እንዴት ናችሁ? ሰላምታችን ያው በያላችሁበት ድረሳችሁ ብያለሁ። ዛሬ እንግዲህ እስኪ የሆነ ነገር ዛሬ ለምንድነው ማላቀርብላችሁ ብያስብኩና ዛሬ እንግዲህ በልኳንዳ ቤቶች በአመታዊ ግብርም ሆነ በኦዲት ስራ ላይ የሚቀርቡ የሂሳብ መዝገቦች ሊያሟሏቸው የሚገቡ ዋና ጉዳዮች ምንድናቸው የሚለውን ወደ እናንተ ለማድረስ አሰብኩ። እንደው መንግስት ምን ይላል፣ በምን መልኩ ነው ይሄ የሂሳብ መዝገብ መያዝ አለበት ብሎ ያስባል የሚለውን ወደ እናንተ እናቀርብና እናንተም በዛ መሰረት መረጃውን ትይዛላችሁ ከተጠያቂነትም ትድናላችሁ ማለት ነው። በልኳንዳ ቤቶች በአመታዊ ግብርም ሆነ በኦዲት ስራ ላይ የሚቀርቡ የሂሳብ መዝገብ አያያዝ ሊያሟሏቸው የሚገቡ ዋና ጉዳዮች ምንድናቸው? የዛሬው ትኩረታችን ነው። የትም እንዳትሄዱ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የመጀመሪያው እንግዲህ ልናየው የሚገባ ነጥብ ምንድነው ከተባለ ልኳንዳ ቤት ስራ ላይ ከስጋ ከከብት እርድ ጋር የተገናኘ ስራ የምትሰሩ ሰዎች እባካችሁ የመረጃ ለእናንተ ስለሆነ በሚገባ ተከታተሉት። የመጀመሪያው መረጃ የእርድ መረጃን በየወቅቱ ክትትል በማድረግ መረጃውን መያዝ። ማረድ ብቻ አይደለም፣ ነገር ግን የእርድ መረጃችንን በአግባቡ ጥንቅቅ አድርጎ መያዝ ተገቢ ነው። ይሄ ከተጠያቂነት ያድነናል፣ ይሰውረናል፣ ይሸሽገናል፣ ያስመልጠናል። ምን ልበላችሁ ብዙ ነገር ነው። ሁለተኛው እንግዲህ ደረሰ ሊቀርብባቸው ላልቻሉ ባህላዊ መንገድ ከሚያመርቱ ገበሬዎች የሚገዙ እንስሳት ግዢዎች ማለት ነው ስለመፈጸማቸው የሚረጋገጡ የውል ሰነዶችን በማዘጋጀት በታክስ ባለስልጣኑ በተፈቀደ ልብ በሉ በታክስ ባለስልጣኑ በተፈቀደ የግዢ ማረጋገጫ ደረሰኝ ላይ የሻጩን ስም አድራሻ በመመዝገብና የመታወቂያውን ኮፒ በመያዝ ትክክለኛ የግብይት ዋጋውን በባንክ የክፍያ ስርዓት መሰረት ክፍያ መፈጸም። ልብ በሉ በባንክ የክፍያ ስርዓት መሰረት ክፍያ መፈጸም። ይሄ እጅ በእጅ ምናምን አይሰራም። ለገቢ መስሪያ ቤቱ ይሄንን ማወቅ ያስፈልጋል። ሰምታችኋል። ሌላኛው ምንድነው ከተባለ ከሌሎች የስጋ ምርት አቅራቢ የምንፈጽማቸውን ግዢዎች ይሄንም መረጃ መያዝ ያስፈልጋል። መረጃ መሰረታዊ ነገር ነው በግብር ስርዓት ውስጥ። ሌላኛው እንግዲህ የምንገዛቸውን የቁም እንስሳት ብዛት የሽያጭ መረጃ በአግባቡ መያዝ ያስፈልጋል። እንገዛለን፣ ነገር ግን መረጃ በአግባቡ የማንይዝ ከሆነ እንበላለን። አላስፈላጊ ለሆነ የግብር ክፍያ እንዳረጋለን። እኛ ስራ ላንሰራ እንችላለን፣ የግብር መስሪያ ቤቱ ግን ስራውን ይሰራል። ስለዚህ ጠንቀቅ ማለት ያስፈልጋል። ሌላኛው ማንኛውንም ግዢ ስንፈጽም በሶስተኛ ወገን ሊረጋገጥ በሚችል የባንክ የክፍያ ስርዓት መፈጸም። በሶስተኛ ወገን ሊረጋገጥ በሚችል የባንክ ክፍያ ስርዓት መፈጸም ያስፈልጋል። ይህንን ልብ ማለት ያስፈልጋል። ሌላኛው ግዢ በተመለከተ በየደረጃው ልክ ከሶስተኛ ወገን በሚሰበሰብ መረጃ መሰረት የሚገናዘብ መሆኑን ማወቅ ያስፈልጋል። ትክክለኛ ግዢ ሰነድ በመያዝ ሂሳባችንን ማሳወቅ። ይህንን ማድረግ ካልቻልን ቢሮው ማለት የገቢው ቢሮ በሬ፣ የበግ፣ የፍየልና የመሳሰሉትን የቁም እንስሳት ወቅታዊ የዋጋ ጥናት መነሻ በማድረግ ግብር እንደሚያሰላ እንዲሁም በእርድ የቀረቡትን እንስሳት ዋጋ ብቻ ሳይሆን ምን ያህል የስጋ ምርት ሊኖራቸው እንደሚችል ታሳቢ በማድረግ ግብር እንደምንጠየቅ ጉሮሯችንን ተይዘን ማለት አፍንጫችንን ተይዘን ግብር እንደምንጠየቅ ማወቅ ያስፈልጋል። አንተ ልትዘናጋ ትችላለህ፣ ላትሰራ ትችላለህ፣ መረጃ ላትይዝ ትችላለህ፣ ያጭበረበርክ ሊመስልህ ይችላል፣ ሸውደህ ለማለፍ ልትሞክር ትችላለህ፣ ብዙ ጥረት ልታደርግ ትችላለህ። አንተ እንደዚህ ብታደርግም የግብር መስሪያ ቤቱ ደግሞ የራሱን አካሄድ ይከተላል። ያኔ ጋማን ትያዛለህ። ከዚህ ሁሉ ጽድት ያለ በሐቋ በእውነቷ ነጯን መስራት የሚገባህን ነገር በኪስህ ብታገኝ ብታተርፍ መልካም ነው የሚል ሐሳብ አለኝ። ሌላኛው የታክስ ባለስልጣኑ በመደበው የልኳንዳ ቤት ደረጃ ልክ ሽያጭ እያከናወን መሆንና አለመሆናችንን በየጊዜው ክትትል ማድረግ ያስፈልጋል። የተቀመጠልን ህግ አለ፣ የተቀመጠልን ስርዓት አለ። አንተ ደረጃህ እንደዚህ ነው፣ መስራት ያለብህ በዚህ ልክ ነው ተብሎ መስመር ከተቀመጠልን መስመሩን አትለፍ። ይሄ አጭበርብረህ ምናምን ለተወሰነ ጊዜ ሊሳካልህ ይችላል። አንድ ቀን ግን ጋማን ትያዝና ወይ ሸቤ ትገባለህ ወይ ደግሞ አመቱ ሙሉ ከፍለህ ማጨርሰው ዕዳ ላይ ይጫንብሃል። ያኔ ሱሪን ዝቅ አድርገህ ወይም ሱሪን ከፍ አድርገህ እንደ ባንዲራ እንደዚህ እያውለበለብክ አብደህ ብቻህን እያወራ ስትሄድ እናገኛለን ማለት ነው። ግን ያ መሆን አለበት የለበትም? መጠንቀቅ ያስፈልጋል። ሐቃቁን እውነቱን በትክክለኛው መንገድ መስራት ስኬታማ መሆን ማደግ ይቻላል። መልእክታችን ነው። በዚህ የሚከፋችሁ ካላችሁ እንግዲህ ምንም ማድረግ አንችልም። አላማችን እናንተ ከተጠያቂነት ነፃ የምትሆኑበትን የቢዝነስ መረጃ፣ የግብር መረጃ ማድረስ ነው። የመጨረሻው የቁም እንስሳት ግዢ ችግርን ለመፍታት ለእርድ የሚቀርቡ የቁም እንስሳት አማካኝ ዋጋ የታክስ ባለስልጣኑ ከንግድ ቢሮ መረጃ በመቀበል የግዢ ዋጋውን የሚይዝ መሆኑን መረዳት ያስፈልጋል። ስራ ይሰራሉ።
ያስታውሳሉ። አባቴ ዝም ብለው የሚቀመጡ በቃ አርጋ አታስብ። የረሱ አይምሰለ ያስታውሱሃል። ተኝተው ራሱ ያስታውሱሃል የግብር መስሪያ ቤቶች። አይገርምህም? ምንም በፍጹም ግብር ነው። ማንም የሚለቅህ ነገር የለም። ይህንን ተረድተን የግዥና የሽያጭ መረጃውን በትክክለኛ የግብይት ዋጋ መሰረት ማስረጃችንን አደራጅተን መያዝ ከሉካንዳ ቤት ሰራተኞች፣ ከስጋ ቤት አቅራቢዎች፣ ከምግብ ቤቶች፣ በአጠቃላይ ከስጋና ስጋ ከእርድ ጋር የተገናኘ ስራ የምሰሩ አካላት የምንሰራ አካላት ይሄ ከኛ ይጠበቃል ማለት ነው። ይህንን ስናደርግ ከተጠያቂነት ነፃ እንሆናለን። ስራችንን ስኬታማ በሆነ መንገድ ማከናወን እንችላለን። ዛሬ እንግዲህ በሉካንዳ ቤቶች በአመታዊ የግብርም ሆነ በኦዲት ስራ ላይ የሚቀርቡ የሂሳብ መዝገቦች ሊያሟላቸው የሚገቡ ዋና ነጥቦችን ወደ እናንተ አድርሰናል። ተመችቷችኋል የሚል ሙሉ እምነት አለን። ይቅርታ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንደነዚህ ያሉ የንግድና የቢዝነስ ሀሳቦችን በዚህ ሚዲያ ቻናላችን ወደ እናንተ እናደርሳለን ማለት ነው። በነገራችን ላይ ጀለሶች መሳሳት የተለመደችው ቦታ እንገናኝ ዱቅ ብለን ያው የታወቀ ነው። በቃ እስከዛው ድረስ ቻው።